አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ዩቲዩብ ቻናል ቤተሰቦች የሰላም ብያለሁ። ያለ ሰላምና እዝነት አይለያችሁ። ባላችሁ በሰላማችሁ ዝት ይበልኝ። እንደምን ከረማችሁ? እንዴት ናችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ በዩቲዩብ ላይ ቶሎ ቪዲዮ መልቀቅ አልቻልኩም ነበረ፣ ምክንያቱም ስራ እየበዛብኝ ስለሆነ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉልኝ፣ አበረታቱኝ። አዲስ ነኝ ገና አልተንቀሳቀስኩም እና ዛሬ ቪዲዮ ልሰራላችሁ የፈለኩት ትላንትና ምራስ ሳልሰራላችሁ ወደ ኢትዮጵያ ልገባ ነበረ። አላህ ሱብሃነሁ ወተዓላ ስላለው ወደ ኢትዮጵያ አልሄድኩም ማለት ነው። ወደ ኢትዮጵያ ልሄድ ያልኩት በጣም ስራ በዝቶብኝ ነበረ እና ውድ ተመልካቾቼ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። እባካችሁ ኢትዮጵያ ለመሄድ ዛሬ እንግዲህ ልንገራችሁ ብዬ ነው። ትላንትና ስለተደነቃቀፈ እና ነገሮች ስለተቀያየረ ዛሬ ትላንትና ቀርቻለሁ ማለት ነው። ትላንትና ማታ ነበር በረራዬ። በእኔ ሀሳብ እና በእኔ ምኞት ዛሬ ከቤተሰቦች ከልጅ ጋር እገናኛለሁ ብዬ አስቤ ወስኜ ነበረ። ወላኪን ሰው ባለው ሳይሆን አላህ ሱብሃነሁ ወተዓላ ባለው ነው። አልሐምዱሊላህ ረብል ዓለሚን ለኸይር ነው ኢንሻአላህ። እና ዛሬ አልሄድኩም። እሺ ደግሞ ነገ ነው በረራዬ። ሁላችሁም ዱአ አድርጉልኝ። ኢትዮጵያ ልገባ ነው። አላህ በሰላም ያስገባሽ ብላችሁ ዱአ አድርጉልኝ። እንግዲህ ነገ እሁድ በኢትዮጵያ ዛሬ ቀን 21 ነው አይደለ? ነገ 22 ነው ማለት ነው። ሰኔ 22 ነው ነገ ነው በረራዬ። በእንግሊዝ ደግሞ 29 ነው ማለት ነው። ኢንሻአላህ ነገ 3 ሰዓት ተኩል ላይ እበራለሁ ማለት ነው። ሁላችሁም ዱአ አድርጉልኝ። ሁላችሁም በዱአችሁ አትርሱኝ እላችኋለሁ። ሰብስክራይብ እና ላይክ ያደረጋችሁ ዩቲዩብንም አበረታቱልኝ፣ ያሳድጉልኝ እላለሁ። ውድ ተመልካቾች ለአገርሽ ያብቃሽ እያላችሁ እንግዲህ ዱአ አድርጉልኝ። ለአገርሽ ያብቃሽ እያላችሁ ዱአ አድርጉልኝ። በጣም ዱአ ያስፈልገኛል። በጣም ተናድጄ ተኝቼ ነው በጣም ያመሸሁትም ያረፈርኩትም። ያኔ ማታ በረራዬ ተለሊቱ በኢትዮጵያ 7 ሰዓት በአረቦቹ ሰዓት ዋሂዳ ሌሊት ላይ ጧት ሱብህ ነው ተወርጃለሽ የተባልኩት። ከዛ ወደ ኮምቦልቻ 4 ሰዓት ላይ ያኔ 4 ሰዓት ላይ ትገቢያለሽ ነበር ያለኝ። ምንድነው ያሰብኩት ዛሬ ዙሁር ላይ ከቤተሰቦቼ ጋራ እቀላቀላለሁ ብዬ ነበር የወሰንኩት። ነገር ግን አላህ ሱብሃነሁ ወተዓላ አላለውም። ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አይዞሽ በሉኝ፣ በሰላም ግቢ እያላችሁ ዱአ አድርጉልኝ እላለሁኝ። የዘምዘም ተመልካቾች ኢንሻአላህ እንግዲህ ኢትዮጵያ ነገ እሄዳለሁ ዋላ ፈቃድ አሁንም ማለት ነው። ኢንሻአላህ አላህ ያለው ነው የሚሆነው ሁሉም ነገር። አላህ ካለ ነገ እገባለሁ፣ ካላለም ደግሞ እቀራለሁ ማለት ነው። እና ሁላችሁም ደግሞ ዱአ አድርጉልኝ። አሞኝ ነው ወደ ኢትዮጵያ መደው ቅራያት ለማስቀረት ነው፣ ለኢጃዛ ነው ኢንሻአላህ ዋላ ፈቃድ። እና ዱአ አድርጉልኝ። ኢትዮጵያ ደርሼ አመለሳለሁ። ምክንያቱም ሀገራችን አያስቀምጥም። ድቃማዬን ማበላሸት አልፈልግም ማለት ነው። ምክንያቱም ተመልሼ መስራት ነው የምፈልገው። ኢትዮጵያ ላይ መቀመጥ አልፈልግም። ኢትዮጵያ ላይ መቀመጥ አይቻልም። በተለይ ሰሜን ወሎ ላይ የሚያስቀምጥ አይደለም። በዩቲዩብ ላይ እየተለቀቀ ሁሉም ነገር እየሰማን ነው ማለት ነው። ስለዚህ እኔ ሂጄ ደግሞ እዛ መቀመጥ አልችልም። ስለዚህ መመለስ አለብኝ ብዬ ወስኛለሁ። ሁላችሁም ሰብስክራይብ ያደረጋችሁ አበረታቱኝ። ነገ እሑድ ኢንሻአላህ ቢኢዝኒላህ በአላህ ፍቃድ ኢትዮጵያ እገባለሁ ብዬ አስቤያለሁ ማለት ነው። ኢንሻአላህ ልንገራችሁ ብዬ ነው ጉዞ ወደ ኢትዮጵያ ብዬ ያው ትኬት ተቆርጧል። ምን ብሏል? ኢንሻአላህ እንግዲህ ያው ትላንትና ቢተላለፍ አላህ ባይለው ነው። ዛሬ ገብቼ ነበር በእኔ ሀሳብ ማለት ነው። ዛሬ ከልጄ ጋራ ከእናቴ ጋራ ከእህቶቼ ከወንድሞቼ በቃ ከሀገር ሰዎች ጋራ ያኔ ሀገሬ ላይ ልገባ ነው ብዬ በጣም ደስ ብሎኝ ነበረ። ግን አላህ አላለውም። አልሐምዱሊላህ ረብል ዓለሚን። ሁሉም ነገር በአላህ ቅዋ ነው የሚሆነው፣ በአላህ ትእዛዝ ነው፣ በእኛ አይደለም። እና ሁላችሁም ዱአ አድርጉልኝ እላለሁኝ። አላህ በሰላም ያስገባሽ በሉኝ። እዛም ሆኜ ደግሞ ቪዲዮ እሰራለሁ። እዛም ሆኜ ደግሞ ላይቭ ላይ እገባለሁ። የምትፈልጉት ነገር ካለ እውነተኛ ትክክለኛውን የሀገሩ ሁኔታ ለማወቅ የምትፈልጉ ካላችሁ አሳውቃችኋለሁ ኢንሻአላህ። ያው ተቀባይ ዛሬ ወርዳለሁ ብዬ ስለነበረ ወንድሜ ቤት ገብቷል ማለት ነው። ቅድም ሪከርድ አድርጎልኝ ነበረ። ሪከርድ ያደረኩት ማታ ከምሽቱ 6 ሰዓት በኢትዮጵያ አቆጣጠር በአረቦቹ ሰዓት ናሽ ላይ ወይም 12 ሰዓት ላይ ነበረ። እሱ ዳታውን ታይዘጋው ጠዋት ሲቡ ተነስቶ ቀጥታ ወደ ደሴ
መኪና ላይ ሆኜ ነው ሪከርድሽ እንደገና ያዳመኩት። ኧረ እንግዲህ እንዳትመለስ እሱ ጠብቀኝ ብየዋለሁኝ። ምክንያቱም ኮምቦልቻ ያው እንድንገናኝ ብየዋለሁ። ኢንሻአላህ እዛው አልጋ ይዞ በኋላ ላይ ይቀበለኛል ነገ ማለት ነው ኢንሻአላህ ባላ ፍቃድ እና እንደዛ ብያለሁ። ሁላችሁም ዱአ አድርጉልኝ፣ በዱአችሁ አትርሱኝ እላለሁ። ውድ ተመልካቾቼ ኢትዮጵያ በጣም እየቀዘቀዘ ነው። ምክንያቱም ላይቭ ላይ ስገባ ለማጥፋት የሚሞክሩ ሰዎች አላቸው። እንዴት ብዬ ነው እነዛ ሰዎች የኔን ኢትዮጵያ ለማጥፋት የሚታገሉ ሰዎች ላይቭ ላይ ተሆን ያጠፉታል። እነዚያ ቀናተኛዎች እንደሆኑ ይገባኛል። ለእኔ ሀሲድ የሆኑ ሰው እኔ ላይ የሆነ ጥላቻ እና ምቀኝነት ምን አይነት ሰው እንዳለ ደግሞ እኔ አላውቅም። በጣም አጃኢብ ነው። እና አንድ ሰው አለ እሱ ነው ብዬ ነው የምጠረጥረው። ሌላ ነገር ሌላ ሰው አይሆንም። ያው ፎቶውን ለቅቄ ገንዘብ በልቶኛል ብዬ ዩቱብ ላይ አለ ቪዲዮ ማለት ነው። መጨረሻ ላይ ያልቡ እኮ ወደዛ ወደ ሀርቡ ነው ምናምን ብዬ ለቅቄ ነበር። ልጁ ያልቡ እኮ ልጅ ነው እና ቀበሌ 29 ላይ አሁን እሱ ነው አጥፊ አጥፊ እያለ ነው አሁንም ድረስ ማለት ነው። በግል አጥፊ እያለ ስለሆነ እኔ ደግሞ አላጠፋም። ምክንያቱም ገንዘቤን እስከሚመልስ ድረስ አላጠፋም ብዬ አስቀምጨዋለሁ። እሱ ግን አጥፊ አጥፊ በቃ እንደ ጥሩ ሰው ሆኖ ነው የሚመጣው። እኔ በመመሳሰል ያ ሰው ጥሩ ሰው ነው ብዬ የምለው ገንዘቤን አላህን ፈርቶ የሚመልስ ከሆነ ብዬ ነበረ። እስካሁን 2 ዓመት ድረስ ጠብቄዋለሁ ኢንሻአላህ። እዛም ደግሞ ይስተካከላል ብዬ ነበረ። ብሩን በበላበት ላይ ደግሞ በጣም ስድብ ናላ ነው አለ። ቪዲዮውን አድርገስተር አድርጌዋለሁኝ። ምክንያቱም ለክስ ላይም ይመቸኛል ብሌ ይዤዋለሁ ማለት ነው። አሁንም እርግጠኛ ነኝ ነግሬዋለሁ። የበረራያን ነግሬዋለሁ። ለምን መሰላችሁ? ሲመጣ እኔን ለክፉና ለተንኮል ነገር ሲያስብ እኔ ደግሞ ያቀርኩት ነገር አለ። እሱ ካልደረሰብኝ አልደርስበትም። ምንም አሁን የፍርሃት የሚባል ነገር የለም። የሆነ እልክ ነገር ያዘኝ፣ እልክ ነገር ማለት ነው። እኔ ይስተካከላል እያልኩኝ በቃ እሱ ግን ሌላ እኔን ለማጥቃትና እኔን ለመግድ የለው። ለምን ሰው ሳያውቅበት ሰው ታይሰማ እኔ እሱ ጋር ተደዋውዬ ተቀበላይ ብዬ እዛ ሰሃድ እሱን ሊገለኝ ማለት ነው። ለምን መሰላችሁ እንደዛ የሚያደርገው? ቤተሰቦቹም አያውቁበትም፣ የሀገር ሰው አያውቅበትም። ያጎቱ ልጅ ብቻ ያውቃል። እና ያልቡኮን ሰው ብዙ ሰው ነግሬያለሁ፣ ብዙ ሰው ጠይቄያለሁ። ያልቡኮ ሰው ወንጀል ተባባሪ እንደሆኑ በጣም ነው የገባኝ። ወላሂ ነው የምላቸው። አንድ ሰው ወንጀለኛ ናት ተብሎ ያን ሰው ለህግ ያቀርበዋል ወይም በአካባቢ ይያዛል። የኛ ሀገር ቢሆን ወረበልን ይያዛል። የኛ ሀገር ቢሆን እንዲህ ያለ ገንዘብ በልተሃልና ተብሎ ይያዛል። የነዛ ሰው በጣም ከባድና ወንጀል ተባባሪዎች እንደሆኑ በጣም ነው የገረመኝ። አሁን ግን ኢንሻአላህ አንቺ ለኔ ሸር ትታስቢ ነው ያለኝ። የበረራሽን የተደናቀፈው ምናምን አለኝ። እኔ ሸር አይደለም እኔ የምጠይቀው ሐላሌን ነው፣ የለፋሁበትን ብሬን ነው የምጠይቀው። ገባችሁ አይደለ? በእርግጥ ደረሰኝ ሁሉ ነገር ስላለ ኮፒ አድርጌዋለሁ። ያንን ኮፒ ደግሞ ምናልባት መጥቶ የቀደደው እንደው መንገድ ላይ ደግሞ ምናልባት ያግኝቼው የቀደደው እንደው ብዬ ለወንድሜ ስክሪንሾት አድርጌ ፎቶ አንስቼ በወንድሜ ላይ ለቅቄዋለሁ ማለት ነው። ለምን እሱ እንደገና ኮፒ አድርጎ እዛ ይጠብቀኛል ከሱ ጋራ እና እኔ በሰላም ይመልሳል ብዬ ጠብቄዋለሁ። እንደገና ደግሞ እሱ በግድ እኔ ሳልወድ በግድ በደራ እንዲያረሻ ሳታሽ ምናምን ማንኛውም ሰው ራሱ ካልፈለገ ማንም ስህተት ውስጥ አይከተውም። እኛ ራሳችን ውስጣችን ለሌብነት ከመጣን ለማጭበርበር ከመጣን አዎ ከሌላችን ራሱ ይገፋፋናል። አለዛ አንድ ሰው እንኳን ቢበድለን ያ ሰው ወንጀል ገባና እኔ ወንጀል መግባት የለብኝም። ስለዚህ እሱ አሁን በፊት ማሳስተሽ ነበር፣ አሁንም ስህተት እንደገባ እየገፋፋሽ ነው ብሏል። እና ያለን አብራችን እስከ መጨረሻ ድረስ ቪዲዮውን ተከታተሉ ማለት ነው። ኢንሻአላህ ባላህ ፍቃድ ያው ነገ ኢንሻአላህ በረራው ነገ ይሆናል። ሁላችሁም ዱአ አድርጉልኝ። እኔ አሁን በጣም ደስተኛ ሆኛለሁ። ምክንያቱም በረቀት ላይ ብዙ ሲጎዱኝ የነበሩትን ሰዎች እኔ ስጠቅማቸው እነሱ ሲጎዱ ነበረ። ኢንሻአላህ ባላህ ፍቃድ እኔ ክፋቸውን የማንን ክፉ ለማድረግ አልፈልግም። ገንዘቤን ብቻ ሰባስባለሁ። አፊያን ደግሞ አላህ እንዲባልስልኝ። ያው የሰው እጅ ነው። እነ ጂኒ እነ ዲግምት እንዲወጡ ዱአ አድርጉልኝ ማለት ነው። ኢንሻአላህ ባላህ ፍቃድ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁኝ። ባላችሁ በሰላማችሁ ብዝት ይበል። እንግዲህ ነገ እሑድ እስከ ሰኞ እስከ ሐሙስ ድረስ ጠብቁ። የምለቀው ቪዲዮ ለእናንተ
እንድታዩት ማለት ነው። ኢንሻአላህ አለቃለሁኝ። የምትፈልጉትን ነገር መጠየቅ የምትፈልጉትን ነገር ምሳሌ በቃ መጠየቅ ለምትፈልጉት ነገር ኢትዮጵያ እንዴት ብሎ ያስቀምጣል፣ ምን ምን ያስፈልጋል ለሚለው ጥያቄያችሁ ደግሞ መልስ እሰጣችኋለሁ። ካልጠየቃችሁ ዝም ብዬ አልሰጥም ማለት ነው። እና ኢንሻአላህ ሁላችሁም ዱዓ አድርጉልኝ፣ በዱዓችሁ አትርሱኝ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።